እኔማ ታሪክ ሰው ኢትዮጵያ ህዝብ ከታሪክ ቢፋታ ይሻላል ነው። ምክንያቱም ጦስ ነው የሆነው ታሪክ ከፖለቲካ ጋር ስለተሳሰረ በቀደም እንዳንድ ሙያ ፎቶ ለባለሙያዎች እነሱ ይጻፉና ሐሳብ የሚጥም ከሆነ መቀበል ማንበብ የማይጥም ከሆነ መተው ይሻላል። ግን እኛ ሀገር ከፖለቲካ ጋር ስለተሳሰረ ፋይዳ የሌለው እንትን እንገባለን እና ሀገርም ብዙ ጣጣ ውስጥ ትገባለች። አንድ ምሳሌ ልስጣቸው። ለምሳሌ ኤርትራ ስትገነጠል ወይ ለመገንጠል እንቅስቃሴ ባለበት ጊዜ የፖለቲካ ጥያቄ ነው። ፌዴሬሽን ነበርን፣ ፌዴሬሽናችን አፈረሳችሁ፣ ስለዚህ ብሎ ፖለቲካ ጥያቄ አድርጎ ማድረግ ሲገባ ታሪክ ፈጠራ ተጀመረ። የሌለ ታሪክ ኢትዮጵያና ኤርትራ በታሪክ አንድም ተገናኝተው አያውቁም። ኤርትራ የተለየ ታሪክ አላት፣ ኢትዮጵያ የተለየ ታሪክ አላት ተባለ። አሁን ይሄ ምንም አለቦታው የገባ እንትን ነው። ምክንያቱም አይደለም ማንኛውም የታሪክ የሚያውቅ ሰው ኢትዮጵያና ኤርትራ በተለየ የደገማው ክፍል የተለየ ታሪክ ነበራቸው ብሎ አፍ ሞልቶ የሚናገር ሰው የለም። ግን ያው ዳከረ፣ ብዙ ዳከረ። ብዙዎቹ ባለታሪክ ባለሙያ ያልሆኑ ሰዎች በዛ ሲዳከሩ ቆዩ። መጨረሻ ላይ ነፃነቱም ተገኘ። ከነፃነቱ በኋላ ምንድን ነው የተሰራው? አሁን ደግሞ ተመልሰን አንድ ሆነን አንድ ላይ ጦርነት እንዋጋለን እና ይሄ ታሪኩ ጉዳይ ዝም ብሎ በጎን ቢቀር ኖሮ ፖለቲካው የራሱን ሂደት ሄዶ ይቀጥላል ማለት ነው። የኢትዮጵያ ታሪክ የ100 ዓመት ታሪክ ነው ተብሎ ተዘመረ። ኢህአዴግ እንደገባ ሚሌኒየም ሲመጣ ያው ታስታውሳላችሁ ስንት ሺህ ዓመት ወደኋላ ሄደ። ባድመ ጦርነት ሲመጣ ያው ኢትዮጵያዊነት ለማቀንቀን ሲባል እንደዛ ሆነ እና ይሄ ለታሪክ የተሰጠው ግምት በጣም የተጋነነ ከመሆኑ የተነሳ ብዙ ጦስ ይዞብን መጥቷል ማለት ይቻላል።